ቪዲዮ ነው እየሰራው ያለሁት የእናቶች እንባ እንዲታበስ ምክንያት መሆን ከቻልኩ ብዬ ነው። ቪዛ ፕሮሰስ አረጋለሁ የሚል ሰው ሲጀምር ቪዛ ፕሮሰስ የሚደረግ ነገር አይደለም። ያው እንደምታውቀው ዶክመንቴሽን ወረቀቶችን የሰውየውን ፋይል ማዋቀርና ለኤምባሲ ማዘጋጀት እንጂ ቪዛው ጋር ዲሲዥን መስጠት የሚችለው ብቸኛውና ብቸኛው አካል ኤምባሲው ነው። እንዴት ነው ታዲያ ቪዛ የሚገኘው? ስንት ብርስ ይፈጃል? እስቲ ባለሙያው ያውራ። ወዲኛውም ሀገር ቪዛ ዋጋው ኤምባሲው ለኮቴ የሚያስከፍለው ገንዘብ ሲደመር ቪዛ ፎርም ለማስሞላት የሚከፍላት ብቸኛ ወጪ ትልቁ ወጪ ነው። ከ3000 ብር አይበልጥም። አሁን እኔ መጣው አንተ ጋር እሺ፣ ከዛ በኋላ የ3000 ብር ለአንተ ለድርጅቱ የእውቀቱን የፎርሙን የምኑን ከፈልኩ። ከዛ ደግሞ የኮቴ ከፈልኩ ለአሜሪካ ኤምባሲ እንደ ኤምባሲው። ከዛ በኋላ ፎርሙን ሞላው። ግን ቪዛው ይሰጠኛል ወይ ነው? ጥሩ ጥያቄ። የትኛውም ሀገር ላይ ቪዛ ለማመልከት የመጀመሪያው መስፈርት ምን መሰለህ? ለቪዛው ለሚያመለከተው ቪዛ ካታጎሪ ብቁ መሆኑን ማስረዳት ወይ ማሳመን መቻል ነው።